አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። እንዲሁም ክርስቲያን ወገኖችና ሙስሊም ወገኖች ስራ ጤንነት እንዴት ይዟችኋል? ከኔ ጋር አሪፍ ነው። በያላችሁበት ሰላማችሁን አላህ ያብዛልኝ። ዛሬ ደግሞ እነዚህ የመሳሰሉ ዕቃ ይዤ ብቅ ብያለሁኝ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ሁኑ። ይሄ እዚህ ጋር የማሳያችሁ ባለ 3 ተከፋች ቁም ሳጥን ነው። ከላይ ተደራቢ ያለው ማለት ነው። ወደ ጎን ርዝመቱ 2 ሜትር ማነው ሜትር ከ60 ወደ ላይ ቁመቱ ደግሞ 2 ሜትር ከ35 ማለት ነው። እንደምታዩት ውስጥ ጋር መሳቢያ አለው መስታወትም አለው ማለት ነው። የልብስ መስቀያ ያለው መካከል ላይ ዳርና ዳር ላይ ደግሞ መደርደሪያዎች አሉ ማለት ነው። ከላይም የብርድ ልብስ የኮንፈርት ማስቀመጫ ሰፋ ያለ ቦታ አለው። ዋጋ አሁን ላይ 52 ሺህ ብር ማለት ነው። በኤምዲኤፍ በኤችዲኤፍ ከሆነ ደግሞ 62 ሺህ ብር ማለት ነው። ያው ጥሬ እቃውም ሲገዛ ልዩነት ስላለው ገበያ ላይ ኤችዲኤፍ የሚባለው ቀለም የማይፈልገው ነው። ኤምዲኤፍ የሚባለው ደግሞ ቀለም ቅብ የሚፈልገው ነው ማለት ነው። ቀለም የሚቀባው ማንኛውንም ከለር ይቀበላል ማለት ነው። ይሄንኛው ደግሞ ሜትር ከ50 አልጋ ነው። ወደ ጎን በራስጌ በኩል 2 ሜትር ከ40 ይመጣል ኮመዲኖ ጋራ ማለት ነው። ራስጌና ግርጌው ላይ እንደዚህ በጨርቅ ነው ማለት ነው የሰራነው። እንደምታዩት በጣም ያምራል። ጽድት አድርገን ነው ማለት ነው የሰራነው። ችፑዱ ራሱ ጨርቅ ለብሷል ማለት ነው። ዋጋ አሁን ላይ 65 ሺህ ብር ማለት ነው። ይሄ እንትኑ አልጋው ማለት ነው በሜትር ከ50። ይሄንኛው ደግሞ የእቃ መደርደሪያ ቡፌ ነው። ባለ 4 ተከፋች ነው ማለት ነው። ከላይ ጋር አራቱም በር ላይ መስታወት አለው። ከስር አንድ መሳቢያና የተቀረበ በር ማለት ነው። አሁን ላይ በዚህ ዋጋ 35 ሺህ ብር ባለ 4 ተከፋቹ። ባለ 3 ተከፋቹ ደግሞ 27 ሺህ ብር። እንደምታዩት ከስር አንድ መሳቢያ ያለው የተቀረበ በር ማለት ነው። ሸር እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ወደዚህኛው ጋር ስንመጣ ደግሞ እነዚህን የመሳሰሉ እቃዎች አሉ ማለት ነው። በጣም የሚያምሩ እቃዎች አሉ። ይሄንኛው ኪችን ካቢኔት ነው ማለት ነው። ወደ ጎን 2 ሜትር ከ40 ነው። ከላይ ተደራቢ ያለው ነው። ግራና ቀኝ መስታወት የተገጠመ በር አለው ማለት ነው። ከላይ እንደምታዩት ውስጥ ላይም መደርደሪያዎች አሉት ማለት ነው። ረጃጅሙ በር ላይ ደግሞ ሁለት መደርደሪያ አለው ግራና ቀኝ። እንደምታዩት በጣም ያምራል። መክተፊያው ደግሞ በእብነ በረድ ነው ማለት ነው። ጠጋ አድርጌ ላሳያችሁ እንዴት እንደሚያምር ማለት ነው። ላይ በጣም ጥርት ተደርጎ ነው የተሰራው። እናንተም እዘዙን፣ አበረታቱን። ፈለጋችሁበት ሀገር ላይ በታማኝነት እናደርሳለን ማለት ነው። አድራሻችን ወሎ ኮምቦልቻ ነው። አሁን የታ ኮምቦልቻ ወደ ሀረር ዲቦ የተጫነ የሶስት እህቶቻችን እቃ ነው ማለት ነው። ከታችም እንደዚሁ መደርደሪያ አለው። 4 መሳቢያ አለው ማለት ነው። እናንተም በፈለጋችሁበት ዲዛይን በፈለጋችሁበት ከለር እናዘጋጅላችኋለን ማለት ነው። ዋጋ አሁን ላይ የኪችን ካቢኔቱ በእብነ በረድ ሆኖ 75 ሺህ ብር ማለት ነው። ጥሬ እቃው በኤምዲኤፍ ነው ቀለም በሚቀባው ማለት ነው። በማይቀባው በኤችዲኤፍ ከሆነ ደግሞ 95 ሺህ ብር ማለት ነው። በ2 ሜትር ከ40። ይሄ ደግሞ ባለ 4 ተከፋች ቁም ሳጥን ነው። ወደ ጎን ሜትር ከ80 ነው። ወደ ላይ ቁመቱ ደግሞ 2 ሜትር ከ30 ነው ማለት ነው። እንደምታዩት ከስር ውስጥ ላይ 2 መሳቢያዎች አሉ። መሳቢያው ደግሞ የተሰራው በስላይደር ነው ማለት ነው። ዝም ብሎ ባዶውን አይደለም ማለት ነው። እንደምታዩት ሸርተት ነው የሚለው ማለት ነው። በጣም በጥራት ነው እየሰራ ነው። እንደምታዩት ይሄኛው ደግሞ በኤምዲኤፍ ነው የተሰራው። እነዚህ ሙሉ እቃ በኤምዲኤፍ ነው ማለት ነው የተሰሩት። መስታወትም ደግሞ ከውጭ ላይ አለው ማለት ነው። ግራና ቀኝ ደግሞ የጅልባብና የቀሚስ መስቀያዎች በረጅሙ አለው ማለት ነው። ከስር መሳቢያ ወይም ደግሞ መደርደሪያ የለውም፣ በወጥ ነው ማለት ነው የሰራ ነው። ከላይ የኮንፈርት የብርድ ልብስ 2 ሰፋ ያለ ቦታ ማስቀመጫ አለው ማለት ነው። እንደምታዩት ወደ ላይ ያለው የኮንፈርት ማስቀመጫ ለብቻ ወደ ላይ የሚነሳ ነው ማለት ነው። ተቦታ ቦታ ለማንቀሳቀስ እንዳይቸግር። የዚህ ዋጋ አሁን ላይ ባለ 4 ተከፋቹ 55 ሺህ ብር ማለት ነው በኤምዲኤፉ። ይሄንኛው ደግሞ ቲቪ ስታንድ ነው ማለት ነው። ወደ ጎን ሜትር ከ80 ነው ማለት ነው። ልክ እንደ ቁም ሳጥኑ ወደ ጎን ቁም ሳጥኑ ጋራ እኩል ናቸው ማለት ነው። እንደምታዩት በጣም ያምራል። የዚህኛውም ደግሞ ግራና ቀኝ 2 በመስታወት የተሰሩ በሮች አሉት ማለት ነው። ውስጥ ላይ የብርጭቆ የተለያዩ ነገር ማስቀመጫ መደርደሪያዎች አሉ ማለት ነው። 2 መደርደሪያ አለው። ከስር ደግሞ 3 መሳቢያዎች አሉ ማለት ነው። በስላይደር ነው የተሰሩት 3ቱም መሳቢያዎች እንደምታዩት ለማውጣት ለማስገባት በጣም ቀላል ነው ማለት ነው። ሸርተት ነው የሚለው በጣም ጥራት አድርገን ነው ማለት ነው እየሰራ ነው። እናንተም እዘዙን፣ አበረታቱን። እኛ ጽድት አድርገን ሰርተን ፈለጋችሁበት ሀገር ላይ በታማኝነት እናደርሳለን ማለት ነው። አድራሻችን ወሎ ኮምቦልቻ ነው። እንደምታዩት እነዚህ 3ቱም ቲቪ ስታንዶች አንድ አይነቶች ናቸው። አንድ አይነቶቻቸው ማለት ነው። የሚለያዩበት በከለር ነው ማለት ነው። ሁለቶቹ አንድ አይነት ናቸው። አንድ ነው ለየት የሚለው ከሁለቱ ማለት ነው። የ3ቱም ግን ዲዛይናቸው አሰራራቸው አንድ አይነት ነው ማለት ነው። እንደምታዩት ከስር 3 መሳቢያ አለው። የሁሉም 2 በሮች አሉ ባጫጭሩ። ከዛ ደግሞ ክፍት ቦታ አለ፣ የሪሲቨር የአዳፕተር ማስቀመጫ ማለት ነው። መሀከሉ ላይ ሰፋ ያለ ቦታ አለው።
ቴሌቪዥን እስከ 43 ኢንች ድረስ ይይዝላችኋል ማለት ነው። እንደምታዩት ሁሉም አንድ አይነቶች ናቸው። እናንተም እያዘዛችሁ አበረታቱኝ ማለት ነው። ሼር እያደረጋችሁ አበረታቱኝ። እናንተ እንኳን ማዘዝ ማሰራት ባትፈልጉ ሌላ ሰው እንዲደርስልኝ ለእህት ወንድም እንዲደርስልኝ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ የሀገሬ ልጆች የነዚህ ዋጋ አሁን ላይ 32,000 ብር ማለት ነው። የቲቪ ስታንዶቹ ያው ገበያው አሁንም አላቆመም ማለት ነው። እየጨመረ ነው መሄድ የያዘው። እናንተም ሲዱ አርጉበት ሀገራችን ሰላም እንዲሆን። የችኛቱ ደግሞ ኮርነር ቡፌ ናት ማለት ነው። 5 ሸቅ አላት ከላይ ጋር አራት መስታወቶች ያላት ማለት ነው። ሁለቱ በር ላይ ሲሆን ሁለቱ ደግሞ በጎንና በጎን ማለት ነው። ከስርም እንደዚሁ ሁለት በር አላት። መሀከል ላይ እንደዚህ ከሶታ ውስጥ ሰፋ ያለ ቦታ አለው ማለት ነው። የዚህ ዋጋ አሁን ላይ 30,000 ብር ማለት ነው። የኮርነር ቡፌው እንደምታዩት በጣም ያምራል። ኮርነር ላይ የሚሆን ነው ማለት ነው። ኮርነር ቡፌ ነው እንደምታዩት። ያው ጥራቱ መቼም ራሱ እቃው ይናገራል ማለት ነው። ወላሂ በጣም በጥራት ነው እየሰራ ነው። ይሄን ደግሞ ሜትር ከ20 አልጋ ነው ማለት ነው። እንደምታዩት ላይም ከቁጭ ብዬበት አይርገበገብም ማለት ነው። በጣም ጥራት አድርገን ነው እየሰራ ነው። ሸር እያደረጋችሁ አበረታቱኝ። የዚህ ዋጋ አሁን ላይ 28,000 ብር ማለት ነው። ይሄ ሜትር ከ20 አልጋ ማለት ነው። ይሄንኛው ደግሞ ሜትር ከ50 አልጋ ነው። ሁለት ኮመዲ ነው አለው። ግራና ቀኝ ደግሞ መብራትና ሶኬት አለው ማለት ነው። ሶኬቱ በአንድ በኩል ነው። እንደምታዩት በጣም ያምራል። የዚህ ዋጋ አሁን ላይ 48,000 ብር ማለት ነው። አልጋው ፍራሹ ብቻውን 23,000 ብር ባለ 24ቱ ቴክነስ ነው ማለት ነው። ኤክስትራ ሆኖ ባለ 24ቱ ቴክነስ ማለት ነው። ልክ እንደዚህ ወፍራም ሆኖ ደግሞ ሌላ አይነት ደረጃ አለ ማለት ነው። በቅናሽ በ13,000 ብር በ15,000 ብር ይገኛል። ግን ለእናንተ ጥቃሞት የለውም ማለት ነው። አገልግሎቱ ያን ያክል አይደለም፣ ቶሎ ይተረሻል ማለት ነው። ይሄ ግን በጣም አሪፍ የሆነ ፍራሽ ነው። ኤክስትራ ነው። ባለ 20ው ቴክነስ 18,500 ብር፣ ባለ 24 ደግሞ 23,000 ብር። ሰላም ውድ ቤተሰቦች ወደዚህ ጋር ስንመጣ ደግሞ እነዚህ የመሳሰሉ እቃዎች አሉ ማለት ነው። ይሄኛው ኪችን ካቢኔት ነው። የተሰራው በኤችዲኤፍ ነው ማለት ነው። በቀለሙ ቅብ ሳይሆን በዛንኛው ቀለም በማይፈልገው ማለት ነው። በጣም ትልቅ የሆነ ኪችን ካቢኔት ነው። እንደምታዩት ብዙ እቃዎች አሉ። ሼር እያደረጋችሁ አብራችሁኝ ሆኖ ከነዋጋቸው እነግራችኋለሁኝ ማለት ነው። የተወለዱበት አሕመድ አልሙስጠፋ የናፍቆት መንደር ቤቱላህ አረፋ ሰፋውና መርዋው ማሸር አልሐረሙን አየሁት በዓይኔ ጠጣሁት ዘምዘሙን የሙሐባው ነዲድ ይጨምራል ውዶ ከነብዬ ሀገር መዲና ሲወርዶ ሀገሮ ደርሼ መዲና ሳቀና ልራመድ ባዶ እግሬን ነዝር አለኝና። እንደምታዩት እንግዲህ ኪችን ካቢኔቱ ይህን ይመስላል ማለት ነው። የዚህ ዋጋ አሁን ላይ በመክተፊያው በኪችን ቦርድ ከሆነ 110,000 ብር ማለት ነው። በሴራሚክ ከሆነ ደግሞ 140,000 ብር ማለት ነው። በአንድ በኩል ሴራሚክ በአንድ በኩል ደግሞ ይሄኛው ኪችን ቦርድ ሆኖ እንደምታዩት በጣም ያምራል። ሙሉ በኤችዲኤፍ የተሰራ ኪችን ካቢኔት ነው ማለት ነው። እንደምታዩት በዚህ በአንድ በኩል 4 መሳቢያዎች አሉ። ኤል ቅርጽ ነው ማለት ነው። ይሄንኛው ደግሞ ሜትር ከ50 አልጋ ነው። ሁለት ኮሜዲኖ ይዞ 55,000 ብር ማለት ነው። ራስጌውም ግርጌውም ሙሉ በጣውላ ነው ማለት ነው። በጣውላ ሲሆን እናንተ በፈለጋችሁበት ጊዜ ቀለሙን መቀየር ትችላላችሁ ማለት ነው። በሌዘር ወይም ደግሞ በጨርቅ ከሆነ ለመቀየር አይቻልም ማለት ነው። በቀለም ሲሆን ግን ለእናንተ አሪፍ ነው ማለት ነው። እንደምታዩት ግራና ቀኝ ሁለት ኮመዲኖዎች አሉ። አንደኛው ኮመዲኖ በመስታወት ነው ማለት ነው። ይሄንኛው ደግሞ የመጽሐፍ የተለያየ ነገር መደርደሪያ ይሆናል ማለት ነው። ከስር አንድ በር አለው። እዚህ ጋር ደግሞ ያለው ይሄ ሜትር ከ50 ቁም ሳጥን ነው ማለት ነው። ወደ ጎን ሜትር ከ50 ነው። የዚህ በሩ ደግሞ ተንሸራታች ነው ማለት ነው። እንደዚህ ዛሬ አሁን የሚከፈተው ነበረ ዛሬ የማሳያችሁ። የዛሬው ደግሞ እንደዚህ በማንሸራተት ማለት ነው። በዚህኛው በኩል እንደዚሁ መደርደሪያ እናገኛለን። በዛኛው በኩል ደግሞ እንደዛው ማለት ነው። ከዚህ ተውስጥ ላይ መሳቢያና የልብስ መስቀያ አለ ማለት ነው። መስቀል ስትፈልጉ እንደዚህ መደርደሪያውን ብድግ አድርጋችሁ ከላይ ብረቱ ጋር መስቀል ትችላላችሁ ማለት ነው። መስቀል ደግሞ ሳትፈልጉ መደርደሪያው እንደዚህ አኖራችሁ መደርደሪያው ላይ ማስቀመጥ ትችላላችሁ ማለት ነው። እንደፈለጋችሁ እንዲጠቀሙበት ነው ማለት ነው የተሰራው።
ያው እንደ እህታችን ትእዛዝ መሰረት ነው። እናንተም በፈለጋችሁበት ዲዛይን በፈለጋችሁበት ከለር እናዘጋጅላችኋለን ማለት ነው። እንደዚህ ደግሞ አንደኛው ወንበር ወደዚህ ስንገፋው መስታወት እናገኛለን ማለት ነው። ረጅም መስታወት እናገኛለን። እንደምታዩት በጣም ያምራል። ከላይ 4 ተከፋች ነው። ከስር ደግሞ በእንትን ነው ማለት ነው፣ በተንሸራታች ነው። እንደምታዩት በጣም ያምራል። ለጠባብ ቤት የሚሆን ነው ማለት ነው። ወደ ጎን ስለማይከፈት ቦታ አይይዝም ማለት ነው። እንደምታዩት እንደዚህ ሸርተት እያረጋችሁ መጠቀም ትችላላችሁ ማለት ነው። ሸር እያረጋችሁ አበረታቱኝ። ወላሂ ያን ያክል ቪዲዮ ይታየልኝ አይደለም ማለት ነው። ለእህት ወንድም እንድደርስልኝ ሸር እያረጋችሁ አበረታቱኝ። እንደምታዩት ደግሞ ይሄኛው ወደ ጎን 80 ሳንቲም ነው ማለት ነው። ወደ ላይ ቁመቱ 2 ሜትር ከ30 ነው። ባለ 2 ተከፋች ነው ማለት ነው። ያው 80 ሳንቲም የሆነበት ያው እንደ እህታችን ትእዛዝ መሰረት ነው። ከላይ እንደዚሁ ሰፋ ያለ ነገር ማስቀመጫ ሰፋ ያለ ቦታ አለው ማለት ነው። ይሄኛ ደግሞ ባለ 3 ተከፋች ቁም ሳጥን ነው። ወደ ጎን ሜትር ከ60 ነው። የዛንኛው የሚንሸራተተው ወደ ጎን ሜትር ከ50 ነው ማለት ነው። እንደምታዩት በጣም ያምራል። ጽድት አድርገን ነው እየሰራ ነው። ጥንካሬውን እውት። የዚህኛው ደግሞ ከውጭ ላይ 2 መሳቢያዎች አሉት። ግራና ቀኝ ደግሞ የልብስ መደርደሪያ አለው ማለት ነው። ከላይ የኮንፈርት ብርድ ልብስ ማስቀመጫ አለው። ይሄ ሙሉ እቃ ማለት ነው የአንድ እህታችን ትእዛዝ ነው ማለት ነው። ከኮምቦልቻ ወደ ሀይቅ የሄደ እቃ ነው። እንደምታዩት በጣም ብዙ እቃ አለ ማለት ነው። ወድ ቤተሰቦቼ ወደዚህ ጋር ስንመጣ ደግሞ እነዚህን የመሳሰሉ እቃዎች አሉ ማለት ነው። የነዚህ ደግሞ ለአንድ እህታችን ያዘጋጀ ነው እቃ ነው። ከዚህ ኮምቦልቻ ወደዚህ ኮምቦልቻ የሚሄድ ነው ማለት ነው። እዚህ ኮምቦልቻ ውስጥ ነው። እንደምታዩት በጣም ያምራል። እዚህ ጋር ረከቦት አለች ማለት ነው። የረከቦቷ ዋጋ አሁን ላይ 3000 ብር ማለት ነው። ይሄ ደግሞ የስቶቭ ማስቀመጫ ነው። ከስር አንድ መደርደሪያ አለው። ዋጋ 2500 ብር ማለት ነው። ይሄኛው ደግሞ 2 ሜትር ከ40 ነው። ወደ ጎን ርዝመቱ ማለት ነው። ከላይ ጋር 7 ወንበር ላይ መስታወት ተገጥሞለታል ማለት ነው። ለዚህ 2 ወንበር ስንከፍት 2 መደርደሪያ እናገኛለን ማለት ነው። እዚህ ጋር ደግሞ አንድ መደርደሪያ ማለት ነው። በዚህኛው በኩል እንደዚህ 2 መደርደሪያ ማለት ነው። እንደምታዩት ውስጡም ውጭም ፋርገን ነው ማለት ነው። የቀባ ነው በነጭና በረሳሲ ከለር ነው ማለት ነው። ያ ትንሽ መሸት ትላለ። እርሳሲነቱ ያን ያክል ብዙም አያስታውቅም ማለት ነው። ከስር ደግሞ ነጫጮቹ 2 መሳቢያ ናቸው ማለት ነው። ዳርና ዳር ላይ የተቀረው በበር ማለት ነው። እንደምታዩት ከስርም ከላይም መደርደሪያዎች አሉ ማለት ነው። ከመክተፊያ በላይ ያለው ለብቻ የሚነሳ ነው። ከዛ በታች ደግሞ ያለው ለብቻ ማለት ነው። ለማንቀሳቀስ እንዳይከብድ ምቹ እንዲሆን ማለት ነው። የዚህ ዋጋ አሁን ላይ 65000 ብር ማለት ነው። መክተፊያው በኪችን ቦርድ ሆኖ በሴራሚኮ ከሆነ ደግሞ 77000 ብር ማለት ነው። እንደምታዩት በጣም ያምራል። ይሄኛ ደግሞ ቲቪ ስታንድ ነው። ወደ ጎን ሜትር ከ80 ነው ማለት ነው። ርዝመቱ ዳርና ዳር ላይ እንደዚሁ በበር አለው ማለት ነው። መሀከል ላይ ደግሞ ነጫጮቹ መሳቢያ ናቸው። የተቀረው ክፍት ቦታ ደግሞ የሪሲቨርና የደብተር ማስቀመጫ አለው ማለት ነው። ከላይ የተለያዩ ነገር መደርደሪያ ክፍት ቦታ አለው። መሀከል ላይ እስከ 43 ኢንች ድረስ ከዛም በላይም ይይዛል ማለት ነው። ረጅም ቦታ ነው ያለው። የዚህ ዋጋ አሁን ላይ 31000 ብር የቲቪ ስታንዱ ማለት ነው። ይሄኛው ደግሞ ባለ 3 ተከፋች ቁም ሳጥን ነው። ከላይ ተደራቢ ያለው ነው። እንደምታዩት መሀከል ላይ እንደዚህ ስንከፍት ከላይ የልብስ መስቀያ አለው። ከስር ደግሞ 2 መሳቢያዎች አሉ ማለት ነው። አንድ መደርደሪያ ጋር መስታወት ተውስጥ ላይ ተገጥሞለታል። ባለ 3 ተከፋች ነው ማለት ነው። የዚህ ዋጋ አሁን ላይ 52000 ብር ማለት ነው። በኤምዲኤፍ ቀለም በሚቀባው እንደምታዩት ዳርና ዳር ላይ 3 መደርደሪያዎች አሉት። ከላይም የኮንፈርት የብርድ ልብስ ማስቀመጫ አለው ማለት ነው። እንደምታዩት በጣም ያምራል። የሁሉም እቃዎች ማች አድርገን ነው ማለት ነው የቀባ ነው። ሁሉም ከፋፍቼ ላሳያችሁ ማለት ነው። ውስጡም ውጭም እንደዚሁ ጥድት አድርገን ነው ማለት ነው የቀባ ነው። በጣም ጥራት ያለው የሆነ እቃ ነው። እናንተም እዘዙን፣ አበረታቱን። ያጽድት አድርገን ሰርተን ፈለጋችሁበት ቦታ ላይ ፈለጋችሁበት ሀገር ላይ እናደርሳለን ማለት ነው። አድራሻችን ወሎ ኮምቦልቻ ነው። ባዩ ላይ ስልክ ቁጥሬ አለ። በዛ የደወላችሁ አበረታቱኝ ማለት ነው። ውድ ሀገሬ ልጆች ያው በፈለጋችሁበት ዲዛይን በፈለጋችሁበት ከለር እናዘጋጃለን ማለት ነው። ይሄኛ ደግሞ ሜትር ከ20 አልጋ ነው። 2 ኮመዲኖ አለው። ዋጋ 35000 ብር ማለት ነው። የዚህ 2 ኮመዲኖ ጋር ሆኖ ኮመዲኖ ሁለቱም 2 መሳቢያ አለው ማለት ነው። ራስጌው ላይ ይሄ ጥቁሩ ሌዘር ነው ማለት ነው። የተቀረው በጣውላ ነው። እንደምታዩት በጣም ያምራል። ሸር እያረጋችሁ አበረታቱኝ ማለት ነው። ውድ ሀገሬ ልጆች ከዓለሙ ንጉስ ከዓለሙ ጥሎ በሱናቸው መጽናት ኢማን ነው ቢሞላ እሱ ለሸሸ ሰው ምንድናለው መላ ሜዳውም
ገደል ነው አንዳችሁም አይደለም። ፍቅር የሚኖር መፈቀር ያነሰው። ሰላም ሰላም ውድ ቤተሰቦች እንደምታስለሙ ወደዚህ ጋር ስንመጣ ደግሞ 1 ሜትር ከ20 ቁም ሳጥንና ሜትር ከ20 አልጋ በአንድ ኮመድ ነው አለ ማለት ነው። ቁም ሳጥኑ እንደዚህ የኮንፈርት ማስቀመጫ ለወደ ላይ ለብቻ የሚነሳ ነው ማለት ነው። በሜትር ከ20 መጠን ነው ወደ ጎን የሰራ ነው። ሜትር ከ20 ሆኖ 3 ተከፋች ማለት ነው። እንደምታዩት እዚህ ጋር የልብስ መስቀያ አለ፣ ገና አልተገጠመበትም ማለት ነው። መስታወትም አለው። ያው ለእናንተ ለማሳየት ቸኩዬ ነው ማለት ነው። በዚህኛው በኩል ደግሞ የልብስ መደርደሪያና ከስር 2 መሳቢያዎች አሉ ማለት ነው። በኤችዲኤፍ የተሰራ ቁም ሳጥን ነው ማለት ነው። ወደ ጎን ሜትር ከ20 ነው። ወደ ላይ ቁመቱ ደግሞ 2 ሜትር ከ30 ነው ማለት ነው። እንደምታዩት በጣም ያምራል። ዋጋ 38000 ብር ማለት ነው። የዚህኛው ደግሞ ሜትር ከ20 አልጋ ነው። በአንድ ኮመድ ነው። ዋጋ 32000 ብር በሜትር ከ20 ማለት ነው። ራስጌው ጋር ሌዘር አለ። እንደምታዩት በጣም ያምራል። ሼር እያደረጋችሁ አበረታቱኝ ውዶችዬ። ወጥ ኮመዲኖ ላይ ቁልፍ አለው። በሩ ላይም ቁልፍ አለው ማለት ነው። አንድ በርና አንድ መሳቢያ አለው። ከላይ ደግሞ መስታወት ፍሬም አለው ማለት ነው። እንደምታዩት በጣም ያምራል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ሁኑ። እሺ እንዴት ነው አስተያየት ምናምን ስጭበት። አይ ማለት በጣም ቆንጆ ነው። እናመሰግናለን። ደስ ስላለሽ እንዴ ወላሂ በጣም ነው ደስ ያለኝ። አመሰግናለሁ። ተቆልፎ ነው ይሄ? ካይዶ በጣም የሚያምር ነው። ማሻአላ እናንተ የምታዩት መሰራት ትችላላችሁ። ይቺ ግን አያት እስኪ ተስተካክለኝ። እሺ ወይና አሳክራለሁ። አዎ በቃ ይቺ በጣም ቆንጆ ነው። ማሻአላ እንደምፈልገው በጣም እንደውም ከምፈልገው በላይ ነው። እናመሰግናለን። ይቻት በጣም ብዙ ዕቃ ይይዛል፣ ብዙ ነገር ይይዛል። ይሄ በጣም የሚያምር ማሻአላ ማሻአላ። መሳቢያውንም እዩ። እሺ ማሻአላ ምንም ቃላት የለኝም። አመሰግናለሁ። በጣም የሚያምር ነው። ይሄንን አይተው ማሰራት ይችላሉ። እዚህም ጋር የፈለጉትን መዳመጥ መስራት ይችላሉ። በጣም አመሰግናለሁ። ሽክረን ጀዛክ። ሰላም ሰላም ውድ ቤተሰቦች እንደምታዩት ደግሞ ወደዚህ ጋር ስንመጣ ደግሞ እቺን የመሰለ ኪችን ካቢኔት እና ቲቪ ስታንድ አለ ማለት ነው። ይሄኛውም ያው መጀመሪያ ላይ እንደሳየኋችሁ በኤችዲኤፍ የተሰራ ኪችን ካቢኔት ነው ማለት ነው። ወጥ እንደምታዩት ከሴራሚኩ በላይ ያለው ለብቻ የሚነሳ ነው። ከዛ በታች ደግሞ ያለው ለብቻ ማለት ነው። ዳርና ዳር ላይ 2 በመስታወት የተገጠሙ በሮች አሉ ማለት ነው። እንደምታዩት ደግሞ ከስር 4 መሳቢያዎች አሉ በአንድ በኩል፣ የተቀረ ደግሞ በበር ማለት ነው። ውስጥ ላይ መደርደሪያ አለው። እንደምታዩት ጽድት አድርገን ነው ማለት ነው የሰራ ነው። ተኮምቦልቻ ደግሞ ይሄ ወደ ሰንበቴ የተጫነ ለአንዲታችን የተዘጋጀ ኪችን ካቢኔት እና ቲቪ ስታንድ ነው ማለት ነው። ኪችን ካቢኔቱ መክተፊያው እብነ በረድ ነው ማለት ነው። መጀመሪያ ላይ እንደታያችሁ ኪችን ካቢኔት ያም እብነ በረድ ነው፣ ይሄኛው ደግሞ እብነ በረድ ነው ማለት ነው። ያንኛው እና ይሄኛው ልዩነቱ ማቴሪያል ነው ማለት ነው። ይሄንኛው ኤችዲኤፍ የሚባለው ነው፣ ያንኛው ደግሞ ኤምዲኤፍ ማለት ነው። ልዩነቱ ይሄ ነው እንጂ አሰራሩ እና ሜትሩ አይለያይም ማለት ነው። ይሄኛው ወደ ጎን 2 ሜትር ከ40 ነው፣ ያንኛው 2 ሜትር ከ40 ነው ማለት ነው። ወደ ጎን እንደምታዩት ቁሜበት እንኳን አይርገበገብም ማለት ነው። አንዳንዶቻችሁ አይፈጋም ወይ ምናምን መታሰር ያስፈልገዋል ወይ ለጭቃ ቤት ይሆናል ወይ ምናምን ብዙ ጥያቄዎች አሉ ማለት ነው። እንደምታዩት ይሄ ራሱን ችሎ አይደለም እንደ ቁም ሳጥን የቆመው ቤትም ሲር ልክ እንደዚሁ ማለት ነው። ገዲፉኝ የሰሩኝ ምናምን አይልም ማለት ነው። ለጭቃ ቤትም ቢሆን ለብሎኬትም ቢሆን ይሆናል ማለት ነው። ራሱን ችሎ ነው ማለት ነው። ወደ ተጎን የሚገድፍና ምናምን ነገር አያስፈልገውም ማለት ነው። እንደ ቁም ሳጥን ራሱን ችሎ ነው ማለት ነው የሚቆመው። ከላይ እንደምታዩት ውስጥ ላይ መደርደሪያዎች አሉ። ረዘም ማለት በር ላይ ደግሞ 2 መደርደሪያዎች አሉ ማለት ነው። የዚህ ዋጋ አሁን ላይ 95000 ብር ማለት ነው። በኤችዲኤፍ በኤምዲኤፍ ከሆነ ደግሞ 75000 ብር ማለት ነው። እንደምታዩት በጣም ያምራል። መክተፊያው በሴራሚክ ሆኖ ማለት ነው። በኪችን ቦርድ ከሆነ ደግሞ የዋጋ ቅናሽ ይኖረዋል ማለት ነው። እንደምታዩት በጣም ያምራል። በኤችዲኤፍ ያለቀ ኪችን ካቢኔት ነው። እናንተም ያዛችሁ አበረታቱን ማለት ነው። መደርደሪያው ደግሞ እንደዚህ ትላልቅ ባል ነገር ምናምን ነገር ረዘም ያለ ነገር ስታኖሩ መደርደሪያው እንደዚህ ብድግ ማድረግ ትችላላችሁ ማለት ነው። ውሃ ራሱ እያፈሰስኩበት ወደ ውስጥ አይስብም ማለት ነው። በጣም ጥራት ያለው የሆነ ማቴሪያል ነው ማለት ነው ኤችዲኤፍ የሚባለው። እንትኑ መደርደሪያውን አብረን ያላየያዝ ነው። ረጃጅም እቃ ስታስቀምጡ እንዳይከላችሁ ማለት ነው። እንደዚህ ብድግ አድርጋችሁ መደርደሪያችሁን አኑራችሁ እቃችሁን ማስገባት ትችላላችሁ ማለት ነው። አጠራጣሪ እቃ ደግሞ ተሆነ እንደዚህ መደርደሪያውን ኑር አድርጋችሁ መጠቀም ትችላላችሁ ማለት ነው። በዚህ ደግሞ በአንድ በኩል አንዷ በር ለብቻዋ መደርደሪያ የላትም ማለት ነው። ረዘም ላለ እቃ ማስቀመጫ ማለት ነው።
እንደምታዩት በጣም ያምራል። ወደ ጎን 2 ሜትር ከ40 ነው ማለት ነው። በጣም ጥራት ያለው የሆነ ስራ ነው። ያዛችሁ አብረታቱን ማለት ነው። አድራሻችን ወሎ ኮምቦልቻ ነው። ይሄንኛው ደግሞ ቲቪ ስታንድ ነው ማለት ነው። ሜትር ከ20 ቲቪ ስታንድ ነው። እንደምታዩት በጣም ያምራል። ቤትም ድረስ ያለውን ፕሮሰስ አሳያችኋለሁ ማለት ነው። አሁን ጭናን እየሄድን ነው ማለት ነው ወደ ሰንበቴ። يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله ማለት እንደምታዩት ውድ ቤተሰቦቼ እቃችን ቤት ደርሷል ማለት ነው። በስነ ስርዓት እዛው ሰንበቴ ደርሰናል ማለት ነው። ያው እቃው እንደምታዩት ነው። አንድ ቦታ እንኳን የተፋቀ የተገረፈጠ ቦታ የለውም። በስነ ስርዓት ጭነት ስለነበረ በስነ ስርዓት ቤታችን ደርሶልናል ማለት ነው። የእናንተን ቤት እንደዚህ እናሳምርላችኋለን። ባዮ ላይ ባለው ስልክ ቁጥር የደወላችሁ እዘዙን፣ አበረታቱን፣ ሸር እያደረጋችሁ አበረታቱን ማለት ነው። ውድ ሀገሬ ልጆች በሌላ ቪዲዮ ውስጥ የምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።